በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰላሳው ለሐምሌ በዛቲ ዕለት ኮኑ ሰማዕተ ቅዱሳን ገሊላውያን መርቆሬዎስ ወኤፍሬም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 30 በዚች ቀን ቅዱሳን የገሊላ ሰዎች መርቆሬዎስና ኤፍሬም በሰማዕትነት አረፉ። እሊህም ከአክሚም ከተማ የመጡ የሚዋደዱ በመንፈስ ቅዱስ ወንድማሞች በስጋም ዘመዳሞች ነበሩ። መንፈሳዊ ስምምነትን ተስማምተው በላይኛው ግብጽ ካሉ ገዳማት በአንዱ ገዳም መነኮሱ። በጾም በጸሎትና በስግደት እየተጋደሉ በገዳሙ ውስጥ 20 ዓመት ያህል ኖሩ። ከዚህም በኋላ ጠላት ሰይጣን በአብያተ ክርስቲያናት ላይ ከአርዮሳውያን ችግርን ባመጣ ጊዜ አርዮሳውያኑ በአርዮሳዊ ንጉሥ ትእዛዝ መስዋዕትን ሊሰው ወደ ኦርቶዶክሳዊት ቤተ ክርስቲያን ውስጥ ገቡ። እኒህ ቅዱሳንም አምላካዊ ቅናትን ቀንተው ወደ ቤተ ክርስቲያን ገቡና አርዮሳውያን ያኖሩትን መስዋዕት በተኑት። እንዲህም አሏቸው፣ በስሉስ ቅዱስ ስም ያልተጠመቀ መስዋዕትን ያሳርግ ዘንድ አይገባውም። ያን ጊዜም አርዮሳውያን ይዘው ደበደቧቸው፣ ታላቅ ግርፋትንም ገረፏቸው። አጥንቶቻቸውም እስኪሰበሩ ድረስ በምድር ላይ ጥለው ረገጧቸው። ነፍሶቻቸውንም በእግዚአብሔር እጅ ውስጥ ሰጡ። የሰማዕትነት አክሊል ተቀበሉ። ምዕመናንም መጥተው ስጋቸውን ወሰዱ። በአማረ ልብሶችም ገንዘው በመልካም ቦታ ኑሯቸው። ከእነሱም ለበሽተኞች ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ ቅዱሳን ጸሎት ይማረን ለዘላለሙ አሜን። ሰላም እብል አሃወ ክሌተ መርቆራ ወኤፍሬም ዘይቀኑ ቅናተ እምስዋሆሙ ርኩስ አማወገሩ ህብስተ ህዝባሪዎስ እያንተጉ ኪያሆሙ ዝብጠተ እስከነመጠው ነፍሶሙ ክብርተ። በዝችም ቀን የእስክንድርያ ሊቀ ጳጳሳት የአባ ጢሞቴዎስ የሥጋው ፍልሰት ከምስር በስቄጥስ ወዳለ ወደ አባ መቃርስ ገዳም ሆነ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጢሞቴዎስ ለጴጥሮስ እሁ ጳጳስ ሀገር ዘኮነ ዘእምቅድሜሁ በቁስጥንጥንያ ዘኮነ ሊቀ ማኅበሮሙ ለእልያሁ ተክህወ ለምእመናን እሙከተከይ ዘሰሩ ሰላም ብዙ እስከ ያህልፍ ወርሁ። በዚችም ቀን ክብርንና ብልጽግናን ንቆ የተወ ጳውሎስ አረፈ። ይህም ቅዱስ ባለጸጋ ነበር። ደግ የሆነች ሚስትና የተባረኩ ልጆችም ነበሩት። መነኩስ ሊሆን ወደደ። ሚስቱና ልጆቹንም ጠርቶ እነሆ ክብር ይግባውና ስለ ክርስቶስ ፍቅር እሸጣችሁ ዘንድ ወደድኩ አላቸው። እነርሱም አሳዳሪያችን ነህና የወደድከውን አድርግ አሉት። ከዚህ በኋላ ገንዘቡን ሁሉ ወስዶ ለድሆችና ለችግረኞች በተነ። ሚስቱንም ወደ ደናግል ገዳም ወሰዳት። እመቤቷንም ጠራትና እንዲህ አላት፣ ለገዳምሽ አገልጋይ ትሆን ዘንድ ሚስቴን ልሸጥልሽ እወዳለሁ። እርሷም እሺ አለችው። መሸጫዋንም ደብዳቤ ጻፈ። የሻጯን ዋጋ ተቀብሎ ለድሆች ሰጠ። ልጁቱንም ወደ አበምኔቱ ወስዶ እንደ እናታቸው ሸጣቸው። ለአበምኔቱም አሳልፎ ሰጣቸው። ከዚህም በኋላ ወደ ሌላ ቦታ ሄደ። ራሱንም ለገዳሙ አለቃ ሸጠ። አለቃውንም ወደ ቤተ ክርስቲያን ብቻዬን ልገባ እሻለሁ አለው። በገባም ጊዜ በሩን በላዩ ዘጋ። እጆቹንም ዘርግቶ ቆመ። በታላቅ ድምፅም እንዲህ ብሎ ጮኸ፣ አቤቱ በፍጹም ልቦናዬ ወደ አንተ እንደመጣሁ አንተ ታውቃለህ። ወደ እርሱም እንዲህ የሚል ቃል መጣ፣ ሐሳብን ሁሉ አወቅ፣ በፍጹም ልቤም ተቀበልኩ። ከዚህ በኋላ መንኩሶ አስጨናቂ የሆኑ የገዳሙን ስራዎች ሁሉ እንደ ባሪያ እየሰራ ኖረ። ራሱንም ከሁሉ እጅግ አዋረደ። ነገር ግን ስለመዋረዱ እግዚአብሔር ከፍ ከፍ አደረገው። ከእርሱም ብዙዎች ድንቆች ታምራቶች ተገለጡ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለጳውሎስ ዘሴጠ ብእሲቶ ወውልዶ ወርሶ ዳግመ ሰይጦ ለክርስቶስ ተጸምዶ ውስተ ቤተ ክርስቲያኑ በይኦ ሶበጸራ ባፈድፍዶ ቃላ ኩቴ ትምሰማይ ወሪዶ ዘይፌጽም ኮነ ኩሎ መፍቅዶ። በዚችም ቀን የእስራኤሉ ቤተ ክርስቲያን የከበረችበት ነው። ይህም ሱሪያል መልአክ ነው። አማላጅነቱና ረድኤቱ ከእኛ ጋር ኑሩ ለዘላለሙ አሜን። ሰላም እብ ለቤትከ ቅዳሴያ ድረ ፈጸሙ በቁስጥንጥንያ ህንጺሃ ሱሪያል ገሃደ ታምሪከ አሜሃ እምዘይተማይቶ ዘስእልከ ተቀቢዮ ሶቢያ አይነውር በቅጽበት በራ። በዚችም ቀን ቅዱስ ሐዋርያ እንድርያስ ታምራትን አደረገ። እንድርያስ በጽር ሀገር እያለ ክብር ይግባውና ጌታችን ኢየሱስ ተገልጦ እንዲህ አለው፣
ማትያስን ከእስር ቤት ታወጣው ዘንድ ሰውን ወደሚባሉ ሰዎች አገር ሂድ። የዚያች አገር ሰዎች ከ3 ቀን በኋላ ሊበሉት ያወጣውታልና። እንድርያስም ጌታችን እንዲህ አለው፣ የቀረው 3 ቀን ከሆነ እንዴት እደርሳለሁ? ነገር ግን ፈጥኖ የሚያወጣውን ከመላእክት አንድ ላክ እንጂ። ጌታችንም ለእንድርያስ እንዲህ ብሎ መለሰለት፣ ስማ፣ አገሪቱን ወደዚህ ነይ ካልኋት በውስጧ ከሚኖሩት ሁሉ ጋር ትመጣለች። አንተና ደቀ መዛሙርቶች ግን ጠዋት በሆነ ጊዜ ተነስታችሁ ወደ ባህሩ ሂዱ፣ የተዘጋጀ መርከብንም ታገኛላችሁ፣ እርሱም ያደርሳል። ይህንንም ብሎ ከእርሱ ዘንድ በክብር አረገ። በነጋም ጊዜ እንድርያስ ከደቀ መዛሙርቱ ጋር ተነስቶ ወደ ወደቡ ደረሰ። ጥሩ መርከብንም አየ። ጌታችንንም በሊቀ ሐመር አምሳል አየው። ጌታችን እንደሆነ ግን አላወቀም። ሊቀ ሐመር ሆይ ሰላም ላንተ ይሁን አለው። ጌታም የእግዚአብሔር ሰላም ይደርብህ አለው። እንድርያስም ደግሞ በዚህ መርከብ ወዴት ትሄዳለህ አለው። ጌታም ሰውን ወደሚባሉ ሰዎች አገር እሄዳለሁ አለው። እንድርያስም ሊቀ ሐመሩን ወንድሜ ሆይ ካንተ ጋር ትጭነን ዘንድ ለምንሃለሁ አለው። ሊቀ ሐመሩም እሺ ብሎ ወደ መርከብ አወጣቸው። በባህሩ ላይም ሲጓዙ ጌታችን እንድርያስን እንዲህ ብሎ ጠየቀው፣ ጌታ ምን ኃይል አደረገ? እንድርያስም ጌታችን ካደረጋቸው ታምራቶች ሊነግረው ጀመር። ጌታችን እንደሆነ አላወቀም ነበረና። ከዚህም በኋላ ሊቀ ሐመሩ እንደሚያንቀላፋ ሰው ሆነ። ያን ጊዜም እንድርያስ ከደቀ መዛሙርቱ ጋር ተኛ። በዚያንም ጊዜ ጌታችን እንድርያስንና 2ቱን አርድእቱን ይሸከሟቸው ዘንድ መላእክትን አዘዛቸውና ወስደ በባህሩ ዳርቻ ኖሯቸው። እንድርያስም ከእንቅልፉ በነቃ ጊዜ መርከብን አላገኘም፣ እጅግም አደነቀ። ደቀ መዛሙርቱም እንዲህ አላቸው፣ ልጆቼ ሆይ በመርከብ ውስጥ ከጌታችን ጋር ነበርን፣ ግን አላወቅንም። ከዚህም በኋላ እንድርያስ ተነስቶ ጸለየ። ክብር ይግባውና ጌታችን በመልካም ጎልማሳ አምሳል ተገለጸለት፣ እንዲህም አለው፣ ወዳጄ እንድርያስ አትፍራ፣ እኔ ይህን አድርጌያለሁና። አንተ በ3 ቀን አልደርስም ብለህ ነበር። ስለዚህ በፍጥረት ሁሉ ላይ ኃይል እንዳለኝ የሚሳነኝም እንደሌለ ታውቅ ዘንድ እንግዲህም ወደ ከተማው ገብተህ ማትያስን ከእስር ቤት አውጣው፣ ከእርሱ ጋርም ያሉትንም ሁሉ። ከዚህም በኋላ እንድርያስ ከደቀ መዛሙርቱ ጋር ተነስቶ ወደ ከተማ ገባ። ማትያስ ወዳለበት እስር ቤትም ሄደ። በደረሰም ጊዜ የወህኒ ቤቱ ደጅ ራሷ ተከፈተች። በገባ ጊዜ ማትያስን ተቀምጦ ሲዘምር አገኘው። እርስ በርሳቸውም ሰላምታ ተሰጣጡ። እንድርያስም ማትያስን ከ2 ቀን በኋላ አውጥተው እንደ እንስሳ አርደው ይበሉኛል አልክ። አንተ በጌታችን ዘንድ ያየናትን ያችን ምስጢረ ሰዓትን በምንናገራት ጊዜ ሰማይና ምድር ይናወጣሉ አለው። ማትያስም ወንድም የሆነው እናወቅኩ፣ ነገር ግን በዚች ከተማ ውስጥ ስራዬን እንድፈጽም የጌታችን ፍቃድ እንደሆነ እኔ እናገራለሁ። እርሱ ራሱን ነው እኔ እንደ በጎች በተኩላዎች መካከል ልካቸዋለሁ ብሏልና። ወደዚህም እስር ቤት በጨመሩኝ ጊዜ ክብር ይግባውና ጌታችንን ጠራሁት። እርሱም 27 ቀን ሲፈጸም ወንድም እንድርያስ ወደ አንተ ልከዋለሁ፣ እርሱም ከእስር ቤት ያወጣል፣ ከአንተ ጋር ያሉትንም ሁሉ ያወጣቸዋል ብሎ ገለጠልኝ። እነሆም ደርሰሃል፣ የምትሰራውንም አስተውላለሁ። እንድርያስም ወደ እስረኞች በተመለከተ ጊዜ እንደ እንስሳ ሳር ሲበሉ አይቶ አዘነ፣ አለቀሰም። ሰይጣንንም ከሰራዊቱ ጋር አሰረው። ከዚህም በኋላ እንድርያስ ማትያስን ተነስተው ወደ እግዚአብሔር ማለዱ፣ እጆቻቸውንም በእስረኞች ሁሉ ላይ ጫኑ። አይምሯቸውም ተመለሰ። ከከተማውም ውጭ ወጥተው በዚያ በአንድነት እንዲቀመጡ አዘዟቸው። እኒያ ሐዋርያትም የሚሆነውን ያዩ ዘንድ ወጥተው በአገሩ ጎዳና ዳር ተቀመጡ። የከተማው ሰዎችም እንደ ልማዳቸው የሚበሉትን ከእስረኞች ውስጥ ሊያወጡ መጡ። የእስር ቤቱን ደጅ ከፍቶን አገኙ። እስረኞችም አልነበሩም። ደንግጠውም በእኛ የደረሰብን ምንድነው? ወዮልን አሉ። ያን ጊዜም ሰይጣን ሰውን መስሎ ሐዋርያትን እንዳደረጉ ነገራቸው። ያሉበትንም አመለከታቸው። የከተማው ሰዎቹም በመቀዳደም ሮጡ። እንድርያስና ማትያስንም ይዘው በከተማው ጥጋግ አጎተቷቸው። በሌሊትም በእስር ቤት ያሳድሯቸው ነበር። 3 ቀናትም እንዲያደረጉባቸው ደማቸውም እንደ ውሃ ፈሰሰ። ከዚህም በኋላ ስለ ከተማዋ ሰዎች ድነት ወደ እግዚአብሔር ጸለዩ። ጸሎታቸውንም በፈጸሙ ጊዜ በላዩ ምስል ወዳለበት የእብነ በረድ ምሰሶ ቀርበው በመስቀል ምልክት አማተቡት። እንዲህም አሉት፣ አንተ ምሰሶ ፍራ፣ ከበታችም እንደ ጥፋት ውሃ ያለ ብዙ ውሃን በዚች ከተማ ላይና በውስጥ በሚኖሩ ሁሉ ላይ አውጣያን። ጊዜም ከምሰሶ ስር ብዙ ውሃ መነጨ። የከተማው ሰዎችንም ያሰጥማቸው ዘንድ ገነፈለ። ሰዎችም ከከተማ ወጥተው ሊሸሹ ወደዱ። ወንዶችና ሴቶች ልጆቻቸውን ያዙ። ውሃውን በስቶ ከበባቸው፣ ማምለጥም አልተቻላቸውም።
ውሃውም እስከ አንገታቸው ድረስ። ያን ጊዜም አለቀሱ እንዲህም አሉ፣ ወዮልን! ይህ ሁሉ በእኛ ላይ የመጣው በእነዚህ በተመረጡ ሰዎች በእግዚአብሔር አገልጋዮች ምክንያት ነው። እኛም በአምላካቸው እናምናለን። እንድርያስም የእብነ በረድ ምሰሶ፣ እንግዲህስ በቃ እነሆ የጥፋት ጊዜ አለፈ፣ የአዝመራ መሰብሰቢያም ደረሰ አለው። ያን ጊዜም ውሃው ተገታ። ውሃውም እንደተገታ የከተማው ሰዎች አይተው ወደ ሐዋርያት ሄዱ። ስለዚያች ከተማ ሰዎች ድነትም ቁመው እጆቻቸውን ዘርግተው ወደ እግዚአብሔር ሲጸልዩ አገኟቸው። ሐዋርያትንም ይቅር በሉን ብለው ለመኗቸው። ሐዋርያትም በሕያው እግዚአብሔር እመኑ እንጂ አትፍሩ አሏቸው። ሐዋርያትም ሁለተኛ ጸለዩ። በውሃ ስጥመት የሞቱትንም ሙታን አስነሷቸው። በዚያም ውሃ በአብ በወልድ በመንፈስ ቅዱስም አጠመቋቸው። ሥጋውንና ደሙንም አቀበሏቸው። ቤተ ክርስቲያንንም ሰሩላቸው። ሕግንና ሥርዓትንም ሁሉ አስተምረው በቀናች ሃይማኖት አጸኗቸው። እንዲህም አሏቸው፣ ያዝናኗችሁን ጠብቁ። ከእናንተ በኋላ ለሚነሱ ልጆቻችሁ አስተምሯቸው። ከዚህም በኋላ የአራዊትን ጠባይ ከእነርሱ ያርቅ ዘንድ እግዚአብሔርን ለመኑት። ክብር ይግባውና ጌታችንም ይህን የአራዊት ጠባይ ያራቀላቸው። ሰዎች የሚመገቡትንም የሚመገቡ የዋሆች ሆኑ። አባቶቻችን ሐዋርያትም ብዙ ታምራትን አደረጉ፣ በሽተኞችን ሁሉ ፈወሱ። ከዚህም በኋላ እንድርያስ ከደቀ መዛሙርቱ ጋር ወደ ግሪክ ሀገር ተመለሰ። ለእግዚአብሔር ምስጋና ይሁን። እኛንም በአባቶቻችን ሐዋርያት ጸሎት ይማረን። በረከታቸው ከርዕሰ ሊቃነ ጳጳሳችን ከአባ ማትያስ ጋር ከሁሉም ሊቃነ ጳጳሳትና ኤጲስቆጶሳት ከክርስቲያን ወገኖች ሁሉ ጋር ትኑር ለዘላለሙ አሜን። ሰላም ለእንድርያስ አገረ ልውሃን ዘቦአ ለማትያስ ቢጹ ይኩኖ መርዳ እንዘያሪ ኃይለ ተአምር ጽኗ ማየመሪር ማምደ እብን አውፃ ወበዊዙ አይመነ ዘይበሉ ሰባ። በዚችም ቀን የንጉሥ ናዖድ ሚስት ንግሥት ማርያም ክብራ አረፈች። እርሷም መንፈሳዊት የሆነ በጎ ተግባርን ሁሉ የጠበቀች ትሩፋትንና መጋደልን በጾምና በጸሎት የፈጸመች ነበረች። በደብረ ሊባኖስም ተቀበረች። ለእግዚአብሔር ምስጋና ይሁን። እኛንም በአባቶቻችን ነቢያትና ሐዋርያት በጻድቃንና በሰማዕታት በደናግልና በመነኮሳት በቅዱሳን መላእክትን በተመረጡ ሊቃነ ጳጳሳት ኤጲስቆጶሳት በቀሳውስትና በዲያቆናት ሃይማኖታቸው በቀና በአይሩግና ሕፃናት በእነዚህ ሁሉ ጸሎት ይማረን። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ በርዕሰ ሊቃነ ጳጳሳችን በአባ ማትያስ በሁሉም ሊቃነ ጳጳሳትና ኤጲስቆጶሳት እንዲሁም በሁላችን በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ልጆች ላይ ይደር ለዘላለሙ አሜን። በሐምሌ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን፣ አሜን።